አባታችን አቡነ ተክለ ሃይማኖት እድሜያቸው ወደ 70ዎቹ አጋማሽ ሲጠጋ ገዳማዊ ቦታን ለመመስረት ወደ አሰቦ ወይንም ደብረ ሊባኖስ ገዳም ገቡ። ደብረ አሰቦ ወይንም ደብረ ሊባኖስ የአቡነ ሊባኖስ የጥንት ቦታ ነው። አባታችን ተክለ ሃይማኖት ደብረ ሊባኖስ ሲመጡ ሐራስ የተባለ ጠንቋይ ቦታውን ወስዶት ነበር ያገኙት። ወደ ዋሻው ሲገቡ እግዚአብሔርን በጠራሁት ጊዜ ከጠላቶቼ ድናለሁ የሚለውን የዳዊትን መዝሙር እየጸለዩ ነበር። ሐራስም ይህን ሰምቶ አካባቢውን ጥሎ ጠፋ። አባታችን ቦታውን ባርከው በ1267 ዓመተ ምህረት ደብረ ሊባኖስን በዓት አደረጓት። ዛሬ ታላቁን ቅዳሴ በቪዲዮ ሰርተን አቅርበንላችኋል። በግዕዝ የሚቀርበው ቅዳሴ በአማርኛ ከስር ሰብታይትል ተሰርቶለት ዜማውን እንለምደው ዘንድ ትርጉሙን እናውቀው ዘንድ በቅዳሴ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዜማዋ ምን እንደምትል ሚስጥሩ ይገባን ዘንድ እነሆ አቅርበንላችኋል። በተለይ በቤታችሁ ቅዳሴን የማይችሉ ወይም ገና የተወለዱ ጨቅላ ሕፃናት ካሉ ይህንን ቅዳሴ ደጋግሞ በመክፈት በውስጣቸው የቅዳሴው ዜማ እንዲቀረጽ ማድረግ ይቻላል። ወሩ የጾም እንደመሆኑ እኛም የበለጠ ተሰጥኦ መመለስ እንማርበት ዘንድ እነሆ ቅዳሴውን በዶንኪ ቲዩብ ጭነንላችኋል። በረከቱን ለሌሎች ለማካፈል ቅዳሴ ምን እንደሆነ ማወቅ ለሚሹ ወዳጅ ዘመዶቻችሁ ቪዲዮውን ሼር አድርጉላቸው። መልካም የጾም ወራት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት በጽሙናና በመፍራት ቁሙ። የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ ጸልዩ። ሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል